ምስሌ ፍለጋ ምዕራፍ 2 ስናድግ ብሄር። በመስኮቱ በኩል ግቢውን እየቃኘው ድካሜ ረሳሁት። የግቢው ውበት ድካምን ያስረሳል። ደብተሩን በእጆቼ ይዤ ከአይምሮዬ ውስጥ ሐሳቦችን መፈለግ ጀመርኩ። ግን ስለምን መጻፍ እንዳለብኝ ግራ ገባኝ። አእምሮዬ ጽሑፍ የሚጀምርበትን ሐሳብ ማማት ጀመረ። አይኖቼ ከግቢው ባሻገር በሚታየው ውበትና መልክዓ ምድር ተማርከው በሐሳብ ወደ ሕይወት ባህር ውስጥ መስመጥ ጀመርኩ። ከ2 አስርት ዓመታት በፊት እዚች ምድር ላይ አልነበርኩም። ስለዚህ ማንም አያውቀኝም። የሚያውቀኝ ፈጣሪ ብቻ ነበር። የትኛውም ፍጥረትና ፈጠራ ከመፈጠሩ በፊት የሚያውቀው ፈጣሪ ብቻ ነው። ስለዚህ አስቀድመን ያላሰብነው ያላየነው ነገር ከህሊናችን ከአይምሮአችን ወርዶ የሚነካ የሚታይ የሚዳሰስ ሊሆን አይችልም። የትኛውም የህይወት ክፍላችን አስቀድመን በህሊናችን ባየነውና ባሰብነው ልክ እውን ሆኗል። በልጅነታችሁ ምን መሆን ትፈልጉ ነበር? የኔ ልጅነት ልክ መሽቶ እንደ መንጋት ያህል በፍጥነት ሲያልቅና ሲለወጥ ይሰማኛል። ጊዜው እንዴት ይሄዳል! በልጅነታችን የማይቻል ምንም ነገር አልነበረም። አእምሮአችን የመፍጠር የችሎታ አቅሙን አንጠራጠርም ነበር። ምክንያቱም ፈጣሪው የሳለውን የፈጠረው ትክክለኛ ምስል አልደበዘዘም ነበር። ለዚያ ነው ለእናታችን ትልቅ መኪና፣ ትልቅ ቤት፣ ለአባታችን ለጎረቤቶቻችንም ያለምንም ገደብና መሻት በእርግጠኝነት ስሜት ቃል እንገባ የነበረው። እነርሱም ስታድጊ ምን ትገዥልኛለሽ፣ ምን ትገዛልኛለህ እያሉ እምነት በጎደለው ልብና ፈገግታ በተሞላ ፊት የሚጠይቁን። የብዙ ሰው የልጅነት ታሪክ ሲገለጥ ትልልቅ ምኞቶች በሙያም በሐሳብም በእምነትም ይሁን በቁስ የከበረ እምነት የሞላበት ትልቅ እንጂ ትንሽ የሚመስል አልነበረውም። እድሜያችን እየጨመረ ሲመጣ ያ ሁሉ ቃል እየተነነ እየተረሳ ከትልቅ ፎቅ ወደ ትንንሽ የኪራይ ቤቶች፣ ከትልልቅ መኪና ወደ ትንንሽ አውቶሞቢል እየወረደና እየቀነሰ መጣ። ልጅ እያለን ዓለም ለሁላችንም ትበቃን ነበር። ልጅ እያለን ፈገግ የምንለው ብሔር፣ ዘርና ቀለም ለይተን አልነበረም። ልጅ እያለን በዘርና በደም ካለው የቡድን ዝምድና ይልቅ ያሳደገችንን ሞግዚት እናትነቷን ነበር የምናምነው። ልጅ እያለን ከማይዛመዱን ሕፃናት፣ በቀለም ከማይመስሉን ሰዎች ጋር ፈጽሞ ልዩነታችንን ቆጥረን እስከማንደርስበት ድረስ በቀለም፣ በሃይማኖት፣ በሰፈር አንድ ያልሆንን ሁሉ ወዳጅ መሆን እንችል ነበር። መጫወት፣ መዋደድ፣ መሳቅ ይቀለን ነበር። አንድ ሬቶ የተባለ መጽሐፍ ደራሲ ወዳጄ ልጅ እያለን ሰዎች ነበርን፣ ስናድግ ግን ብሔር ሆንን እንደሚለው። ልጅ እያለን ልብሳችን ቢቆሽሽም ልባችን ንጹህ ነበር። ስናድግ ልብሳችን ንጹህ ሆኖ ልባችን መቆሸሽ ጀመረ። ልጅ ሳለን ህልማችን ትልቅ ሆኖ መጫወቾቻችን ትንንሽ ነበሩ። ስናድግ መጠቀሚያዎቻችን ግዙፍና ትልልቅ ሆነው ውስጣችን ግን አነሰ፣ ህልማችንም መነመነ፣ ፍቅራችንም ተመጥኖ ወገን መረጠ፣ ክልሉን ከለለ። ስናድግ እንደሚቻል እያመንን መምጣት ነበረብን እንጂ ይልቁንም እንኳን ለሌሎች ለራሴም በሆንኩ በዚህ ኑሮ ውድነት አንገት ማስገቢያን እንኳን ባገኘው እያልን ቁልቁል ወደ ታች የወረድነው ለምንድን ነው? በራሳችን የምንከፍተው ብለን ካሰብነው ትልልቅ ድርጅት በትንሽ ብር ትንሽ ቦታ ላይ ተቀጥሮ ለማደር ያህል መኖር ከእጅ ወደ አፍ የሚባል ዕጣ ፈንታ እያሰላን በተመሳሳይ የህይወት ውደት ከዕለት ዕለት ከወር ወር ያለ ለውጥ ለመኖር የወሰንነው ለምን ይሆን? እያደግን ስንመጣ መኖርን ስንጨምር ህልማችን እያነሰ እንደማይቻል እያመንን
በልጅነታችን ያለምናቸውን ህልሞች እየጣልን ወደ ትንንሽ ነገር ፊታችንን ያዞር ነው የቱ ላይ ይሆን? የነበርኩበት ክፍል በር ተንኳኳ። አንዲት ሴት ወደ ውስጥ አንገቷን አስገብታ ይቅርታ አረበሽኩሽ፣ አያንቱ እባላለሁ፣ ውሃና ቡና ይዘሽላት ሂጂ ብሎኝ ነው። ምናልባት ርቦሽ ይሆናል፣ ከመንገድ ነው የመጣሽው፣ አሁን መክሰስ በልተሽ ማረፍ ትፈልጊያለሽ አለችኝ። አመሰግናለሁ አያንቱ፣ እንዴት ነሽ? ሀና እባላለሁ። እባክሽን ትንሽ ቆይቼ እመጣለሁ፣ አሁን ለጊዜው እየጻፍኩ ነው። ርቦኝ ነበር፣ ነገር ግን አሁን ብዙም እየተሰማኝ አይደለም። 1-2 ሰዓት ያህል ብቻ ስጭኝ እሺ አልኳት። ጥሩ፣ እታች ስትመጪ በደንብ እንተዋወቃለን ብላኝ በፈገግታ ሄደች። እኔ ማን ነኝ? ሀና ኃይሉ እባላለሁ። ታህሳስ 21 ቀን 1989 ዓ.ም ኢትዮጵያ ውስጥ አዲስ አበባ ከተማ ተወለድኩ። ከልጅነቴ ጀምሮ ፈጣንና አስቸጋሪ ልጅ ነበርኩ። ልጅህን እስከ 2 ዓመቱ እንዲናገርና እንዲቆም በእጅጉ የናፈቀህ ታስተምረውና ታሳድገዋለህ። ከዚያ በኋላ ግን ዝም እንዲልና እንዲቀመጥ ለማድረግ ዋጋ ትከፍላለህ እንደሚባለው የእኔም ቤተሰቦች ለእኔ ይህን ዋጋ የከፈሉ ይመስለኛል። በ1 ዓመቴ የአባቴ ቤተሰቦች ወደሚኖሩበት ስፍራ በኦሮሚያ ክልል ሰሜን ሸዋ ሂዳቡ አቦቴ ኤጄሬ ከተማ ከወላጆቼ ጋር ሄድን። እዚያ ከሄድን በኋላ አባቴ ከመንግስት ጤና ጣቢያ ቀጥሎ ለከተማው የመጀመሪያውን አነስተኛ የሕክምና ቦታና የመድኃኒት መደብር በስሜ ከፈተ። አባቴ አቶ ኃይሉ ደማው ለአካባቢው ለህብረተሰቡ በነፃ ጭምር ሕክምና የሰጠና ብዙዎችን ያገለገለ ትጉህና ጠንካራ ሰው እንደነበር ብዙዎች መስክረውለታል። ለትንሽ ጊዜ ኤጄሬ ከተማ ከተማርኩ በኋላ በወላጆቼ መካከል በነበረው አለመግባባት ምክንያት ወደ አዲስ አበባ ተመለስን። ይህን አለመግባባት እናቴን ከእኛ ተለይታ እንድትኖር አባቴም እኔንና ታናሽ እህቴን ብቻውን እንዲያሳድግ አደረገው። በልጅነቴ በአባቴ ጠንከር ያለ አቋም ጭምር በትምህርቴ ከፍተኛ ውጤት ከሚያመጡ የደረጃ ተማሪዎች ውስጥ እንድመደብ አድርጎኝ ነበር። ቢሆንም በወላጆቼ መሃል በነበረው አለመግባባት እንዲሁም በተለያዩ ተያያዥ ሁኔታዎች የተነሳ 12ኛ ክፍል እስክደርስ ድረስ ከ10 ባላነሱ ትምህርት ቤቶች እንድማር ተገድጃለሁ። በወላጆቼ መካከል ያለው አለመግባባት በእጅጉ ፈተና ቢሆንም ከወላጆቼና በዙሪያዬ ከነበሩ ትዳሮች ብዙ እንድማር፣ እንድጠነክር ብሎም ለወደፊት የትዳር አጋሪና ለልጆቼ ማድረግ ያለብኝንና የሌለብኝን ነገሮች እንድለይ በእጅጉ አስተምሮኛል። ይህን ትምህርት ወስጄ ለወደፊት ቃል ገብቼ በማስታወሻ ደብተሬ ላይ ካሰፈርኳቸው ሐሳቦች ውስጥ ጥቂቶቹን ላካፍላችሁ። በትዳር ውስጥ ሲኖር ከትንሽ እስከ ትልቅ ግጭቶች ሊከሰቱ ይችላሉ። በዚህ ጊዜ በንዴት ውስጥ ሆኖ የትዳር ጓደኛን ጥፋት ወይም ድክመት ለወላጅ፣ ለቤተሰብ፣ ለጓደኛና ለመሳሰሉት መንገር ሰፊ ቤተሰባዊ የሆነ ግጭትን ሲያስከትል አስተውያለሁ። ስለሆነም ግጭቶች ሲከሰቱ ቢቻል በራሳቸው ተነጋግረው ቢፈቱት፣ ካልሆነ ደግሞ በሚያምኑበት ቤተ እምነት ውስጥ ላለ በትዳር ውስጥ ችግር ሲከሰት ሊፈታ የሚችል መንፈሳዊ ሰው ወይም ሙያዊ ድጋፍ ለሚያደርጉ ለትዳር አማካሪዎች ማማከር የተሻለ ዘዴ ሆኖ አግኝቼዋለሁ። በወላጆቻችን አለመግባባት የተነሳ እኔና ታናሽ እህቴ አንድ ጊዜ ከአባታችን ጋር፣ ሌላ ጊዜ ከእናታችን ጋር፣ ሌላ ጊዜ ደግሞ ከዘመዶቻችን ጋር እንድንኖር አድርጎናል። ያንን ጊዜ ሳስበው ይገርመኛል። ግራ በመጋባትና በጥያቄ የተሞላሁበት ጊዜም ነበር። በዚህ ሁኔታ ውስጥ እያለሁ እኔ እንደ ጓደኛ ከምቀርባት አክስቴ ስንታየውና በጋሽታዬ ማሙዬ ቤት ከወላጆቼና ከእህቴ ውጪ መኖር ጀመርኩ።
ጋሽ ታዬ እስኪ ደክመው ድረስ ጥያቄዎች እያዘጋጀው ጠይቀዋለሁ። እሱም ሳይሰለች ይመልስልኛል። ደግሞ ተመሳሳይ መጽሐፎችን እያነበብን እንወያይባቸዋለን። ብዙ ቁም ነገርም እናወራ ነበር። እህቴ ደግሞ የብዙሃን እናት ዋርካና ማረፊያ በሆነችው አክስታችን ሸንኮርዬ፣ እማዬ እና ጋሽ በለጠ ዘንድ መኖር ጀመረች። ሸንኮሬ ድሮም ዘመድ ሁሉ የሚያርፍባት፣ የኑሮ ውድነት ያላከሳውን ወፍራም እንጀራዋን ጎራ ያለ ሁሉ እየቆረሰ የሚበላበት ቤት ነው። እናትነቷ ያስቀናል፣ ማስተዋሏ ደግሞ የተማረ ሰው ያስንቃል። ትዕግስቷ ልክ የለውም። በብዙ ፈተና ውስጥ ሆና ቤተሰቧን በታማኝነት ሰብስባ ያቆየች ሴት ናት። ምስሏን ፈልጋ ለሰዎች ሁሉ እናት በመሆን ውስጥ አምላኳን የምታስመሰግን ደርባባ ጠይም ኢትዮጵያዊ ሴት። ከዚህ የቀሰምኩት ትምህርት ወላጆች ከአቅም በላይና አስገዳጅ በሆነ ምክንያት ካልሆነ በስተቀር ልጆቻቸው ከእነርሱ ርቀው እንዲያድጉና ልጅነታቸው እንዳያመልጣቸው ማድረግ ያለባቸው መሆኑን ነው። ብዙ ተራርቀው የሚኖሩ በተለያየ ምክንያት ልጆቻቸውን ማሳደግ ያልቻሉ ሰዎች ብዙ ጊዜ ሲቆጩ ሰማለሁ። ልጆች በአደራ መልክ ከፈጣሪ ዘንድ የተሰጡን መሆኑን በመረዳት በሚቻለው ሁሉ ወላጆች የሚከፈሉን ዋጋ ሁሉ ከፍለው በአንድ ላይ ልጆቻቸውን ማሳደግ ይኖርባቸዋል። በሌላም በኩል ትዳር ከጋብቻ ፊርማ በላይ መሆኑን መረዳት በጣም ያስፈልጋል። ሰዎች መጀመሪያ ወደ ትዳር ከመግባታቸው በፊት በትዳር የሚጣመሩት ሰው ምን አይነት እንደሆነች በደንብ ማጤን አለባቸው። ትዳር ሲመሰረት ከዚህ በኋላ በውበት፣ በስራ፣ በሙያ በመሳሰሉት የሚበልጥ ሰው ቢኖርም እንኳን ከአንቺ ወዲያ ሌላ ሴት አልፈልግም፣ ካንተ ወዲያ ማንንም አላስብም በማለት ለእኔ የበለጠ የሚሉትን የመጨረሻ ምርጫ መምረጣቸውን አምነው መቀበል ይኖርባቸዋል። ብዙ ጊዜ ሰዎች ነገ ብጋጭ፣ ባልስማማ፣ ብፋታ እንኳን አስቀድሞ መጠንቀቁ አይከፋም በማለት ከጋብቻ በፊት ያፈሩትን ንብረት እንዳይካፈል በሚል አስቀድመው ውል ይፈራረማሉ። እንዲህ አይነት ውል ብዙ ጥቅምና ሕጋዊ አግባብ እንዲሁም አስፈላጊነት ይኖሩ ይሆናል። ነገር ግን የትኛውም የወረቀት ማስረጃ ትዳርን፣ አብሮነትን እንደማያድን ከወላጆቼ ትዳር በተጨማሪ በሌሎች ሰዎች ትዳር ውስጥም አስተውያለሁ። እንኳንስ ንብረትን ራስን ሰጥቶ አንድ ለመሆን አይደል አንዴ ትዳር የሚመሰረተው? አንድ መሆን ማለት ምን ማለት ነው? በእኔ ውስጥ ብዙ የሰውነት ክፍል አለ። በእኔ ምክንያት ግን ተጣምረው አንድ ሆነዋል። የሚንቀሳቀሱት በአንድ መሪ ነው። ስለዚህ ጨጓራዬ ዛሬ ደክሞኛል፣ የተበላውን አልፈጭም አይልም። ዓይኔ ማለዳ ስነሳ ዛሬ ማየት አልፈልግም ብሎ አይጨፈንም። በትዕዛዜ መሰረት ያለመታከት ይሰራሉ። የተለያዩ የሰውነቴ ክፍሎች በእኔ ምክንያት አንድ እንደሚሆኑት ሁሉ አንድ ወንድና ሴትም በፍቅር ሲጣመሩ አንድ ይሆናሉ። የመለያየትን ሐሳብ እንደ መፍትሄ መስጠትም ሆነ ማሰብ የለባቸውም። አንድ ሰው ትዳር መግቢያ እንጂ መውጫ የለውም ሲል ሰምቻለሁ። ይህም ሁለት በጋብቻ የሚጣመሩ ሰዎች ወደ አንድ ክፍል በበር ከገቡ በኋላ በሩ ተነስቶ ግድግዳ ይሆናል ማለት ነው። ታዲያ በር ከሌለው ሰው እንዴት ነው የሚወጣው? ግድግዳ አፍርሶ ጣሪያ ነቅሎ? ይሄ ደግሞ ልክ አይደለም። ግጭት አብሮ በመኖር ውስጥ የሚመጣና የማይቀየር ቢሆንም ትዳር መውጫ እንደሌለው አምኖ የገባ ሰው በየትኛውም ሁኔታ ውስጥ ቢሆንም መለያየት የሚባለውን ሁኔታ እንደ መፍትሄ ሊያስበው አይገባም። በዚህ ያመኑ ሰዎች ትዳርን ሳይሆን ችግርን ፈቶ ወደፊት ከመቀጠል ውጪ አማራጭ እንደሌለ ስለሚያውቁ ልባቸው ፍቺን እንደ መፍትሄ ወደ ውስጣቸው ሳያስገባ አብረው ተቻችለው ይኖራሉ። ሌላው ያስተዋልኩት ነገር አብዛኛውን ወላጅ እርስ በርስ ሲጋጭ የልጆችን ፍቅር ላለማጣት ወይም
ብሶታቸውን ለማውጣት ሲሉ በልጆቻቸው ለመጠቀም መሞከራቸውን ነው። ይህን ለማለት ያስቻለኝ በልጅነቴ ሁለቱም ወላጆቼ የእኛን ትኩረት ይፈልጉ ስለነበር ብዙ ጊዜ የምንሰማው አንዳቸው ለእኛ ያደረጉትን መልካም ነገር ሲሆን ሌላኛው ደግሞ ያጠፋውን ጥፋት ነበረ። በእነዚህ ንግግሮች ዕለት በዕለት እየቆሰልን በቃላቶቹ እየተፈነከትን ነበር ያሳለፍነው። በዚህ ሐሳብ መፍትሄም ሰላምም ፍቅርም አላየሁም። ወላጆቻችን ለኛ ያላቸው ፍቅር ቀንሶና ይጎዳናል ብለው አስበው ይህንን እንዳላደረጉ ይገባኛል። ቢሆንም ግን ለልጆች አእምሮ መጠንቀቅና ንግግሮችን መምረጥ እጅግ ተገቢ ነው። አባቴ ባልነበረችባቸው ወቅቶች አባቴ ብዙ ዋጋ ከፍሎ ይንከባከበን ነበር። ጠዋት ቁርስ አብልቶን ትምህርት ቤት አድርሶን ማታ ተቀብሎ እግራችንን አጥቦ አስጠንቶ አስተኝቶ የቤት ሰራተኛ በማይኖርበት ሰዓት ሁሉ ሙሉ የቤቱን ሥራ ሰርቶ ይንከባከበን ነበር። አባቴ ስናለማ አብዝቶ የሚሸልም ስናጠፋም በዚያው ልክ የሚቀጣን ሰው ነበር። በልጅነቴ በትምህርት የማይደራደር ከእርሱ ጋር አብረን በነበርንበት ወቅት አስፈላጊውን ጊዜና ትኩረት የሚሰጠን መልካም አባት ነበር። የ3ኛ ክፍል ተማሪ ያለሁ ትምህርት ቤታችን ሲሸኘን ግማሽ መንገድ ድረስ አድርሶን ከዓይኑ እስክንርቅ ድረስ ቆሞ የመጠበቅ ልምድ ነበረው። ከዕለታት አንድ ቀን በምናልፍበት ቦታ የሆነ ጎረምሳ እየጠበቀ ሲያስቸግረኝ በጸባይ ወደ ሥራ ቦታው ይዞት ሄደ። እነዚህ ልጆች አይደለም መናገርና መንካት፣ ሌላ ሰው አንተ አካባቢ ሲተናኮላቸው እንኳን ባይህ እዚህ የመድኃኒት መጋዘን ውስጥ እቆልፍብሃለሁ ብሎ ሲኮረኩሙ አስታውሳለሁ። አባቴ ከሰፈር ልጆች ጋር እንኳን ተጣልቼ ቢሆን ወይም ተደባድቤ ሰው ፊት ዝም ብሎኝ ያልፍና ቤት ስንገባ ግን ይቀጣኝ ነበር። እናቴ ዓለም ከብዙ ዓመታት በኋላ በኢትዮጵያ ሚሊኒየም ጊዜ ወደ ኢትዮጵያ መጥታ በነበረችበት ጊዜ ከኛ ጋር ሰላምን ፈጥረውና ለመኖር ተስማምተው ተሰባስበን አንድ ላይ መኖር ጀምረን ነበር። ይህን ሁኔታ ጥሩ የህይወታችን ምዕራፍ አድርገን ቆጥረነው የነበረ ቢሆንም ወራት እንኳን ሳይቆጠሩ ዳግም ተለያየን። ጠዋት አባቴ ትምህርት ቤት አድርሶን ወደ ቤት ስንመለስ አጣነው። ከሁሉ አብልጬ የምወደው አባቴ የሞተ እንጂ በአካል የተለየኝ መሆኑን እንኳን ለማመን ከብዶኝ ቤታችን ባዶ ሆኖ ጥቂት ቁሳቁስና በቤት ውስጥ የምታገለግለልን ሴት ብቻ ቤት ውስጥ ስናገኛት ሁኔታውን መቀበል አቅቶኝ አባቴን አምጡ ብዬ መሬት ላይ የተንከባለልኩ እንዳለቀስኩ አስታውሳለሁ። ይባስ ብዬ ጥቁር ሻርፕ ለብሼ በአቅራቢያችን ወደ ነበረ ቤተ ክርስቲያን ሄጄ አባቴን አምጣ ብዬ ፈጣሪ ላይ የጮሁበትን ጩኸት አረሳው። እናቴ ከሄደችበት ክፍለ ሀገር እንደተመለሰች ድጋሚ ደግሞ ከሷ ጋር ኑሮ ጀመርን። ሁሉም ወላጆች በገባቸውና በሚያውቁት ልክ ለልጆቻቸው መልካም ለመሆን ይጥራሉ። አባቴ ለኛ አስቦና የተሻለ ዕቅድ አቅዶ ከአቅሙ በላይ ችግር ሲገጥመው ችግሩን ለማቃለል በራሱ መንገድ እንደተታገለ ነው የኖረው። ለረጅም ጊዜ ካላገኘዋት እናቴ ጋር ስኖር ደግሞ ብዙ ፈተናዎች አለፉ። ከአቅሟ በላይ በሆነ ምክንያት እንደራቀችን፣ የእኛ ናፍቆት ዘወትር ህመሟ እንደነበር፣ ልጅነቷን ሁሉ በብዙ መከራ እንደኖረች የሚገልጽ ጽሑፍ በግል ማስታወሻ ላይ ጽፋ አግኝቼ ሳነበው ነው የእናቴ ችግር የገባኝ። ቢሆንም ያችን የዋህና እጅግ መልካም የሆነችውን እናቴን ዳግም በሙሉ ልቤ ተቀብዬ የእናትነት ፍቅሯን ለመቀበልና እንደ ልጅ ለሆንላት ረጅም ጊዜ ፈጅቶብኛል። ነገር ግን ቆይቼም ቢሆን እናትነቷን ተረዳው። ሰው ሁሉ የሚያውቀውን ለጋስነቷን፣ እንግዳ ተቀባይነቷን፣ ሰው ወዳድነቷን፣ ዘመድ ወዳጅ ጠያቂ መሆኗን አየሁ። በመልክም በልብም እመስላታለሁ። ሁለታችንም ከሰዎች ጋር በሰላም ለመኖር ውስጣችን የምናስቀምጠው ክፉ ነገር የለም። የተሰማንን በመግለጽና ችግሩን በመፍታት እረፍት እናገኛለን።
እናቴ ውስጧ ፍጹም መልካም ነው። ዛሬ ብዙ የምታስብልኝ፣ የምትሳሳልኝ፣ አንድ እርምጃ ስራመድ እጅግ ደስ የሚላት፣ ደግሞም በሰው ሁሉ ፊት በኩራት ልጇ የምትለኝ፣ የምታበረታታኝ ሴት ናት። ድሮም ቢሆን ያለ ልክ የማልመውና የምጠባበቀው ከፍታ እንዳሰብኩት ሳይሆን ሲቀር እንዳልሰበር ስለምትፈራ፣ ደግሞ በድፍረት የማደርጋቸውና የምወስናቸው ውሳኔዎች ልጅነቴን እንዳይነጥቁኝ ስለምትጨነቅ እንጂ ውስጧ ግን ከፍታዬን፣ ስኬቴን እንደሚናፍቅ አውቅ ነበር። የቱንም ያህል ጠንካራ ችግር ቢገጥማችሁ ልጆቻችሁ ከእናንተ ማግኘት የሚገባቸውን ፍቅር በምንም ምክንያትና ሰበብ አትንፈጓቸው። ተመልሳችሁ የማትሞሉትና የማትደፍኑት ክፍተት ነው። ያ ያጎደላችሁት ቦታ ክፍት ሆኖ ይቀጥላል። ጊዜ ያልፋል፣ ጊዜ አይወራረድም። የባከነውን ጊዜ ለመካስ ልጅነት አይመለስም። ልጆቻችሁ የሚሞቃቸው እርስ በርስ በትዳራችሁ መሃል ያለው ፍቅራችሁ ሲበረታ ነው። ሁለቱም አንድ ሆኑ የሚል የፍቅር መግለጫ እንጂ አንድ ነበሩ የሚል መቋጫ ያለው ትዳር መዘዙና ጠባሳው ብዙ ነው። የአባቴን ድምፅ ከሰማሁ ብዙ ጊዜ ካለፈ በኋላ አንድ ቀን ስልክ ቁጥሩን ለሰው ሰጥቶ እንድደውልለት መልእክት አስቀምጦልኝ አገኘው። መልእክቱ ሲነገረኝ ስልክ ቁጥሩን በፍጥነት ተቀብዬ በጣም ተጣድፌ ደወልኩ። ከብዙ ጊዜ በኋላ ለመጀመሪያ ጊዜ ድምፁን ስሰማ ድምፄ በሲቃ ተሞልቶ ስለነበር ያን ቀን ምንም መናገር ሳልችል ስልኩን ዘጋሁት። አባቴ ሞቷል ብዬ በውስጤ ደምድሜ ስለነበር የምሰማው የአባቴ ድምፅ እውነት አልመስላለኝ። ከሞት ተነስቶ የሚያናግረኝ መሰለኝ። ጥልቅ ወደሆነ የሐዘን ስሜት ውስጥ ገብቼ አንዲት ቃል እንኳን መተንፈስ አቅቶኝ እንደነበር አረሳው። ከዚያ በኋላ ግን ደግሜ በአካልም አገኘው ጀመር። ይሄ ወቅት ዕድሜ 10ዎቹ መጀመሪያ ላይ ሆኖ የአንደኛ ደረጃ ትምህርት ማገባደጃ ክፍሎች የገባሁበት ጊዜ ነበር። ትምህርት ቤት ቀይሬ ወደ አቃቂ መንበረ ሕይወት መድኃኔዓለም ትምህርት ቤት ከገባሁ በኋላ አብዛኛውን የእረፍት ጊዜን ከመምህራኖቼ ጋር አሳልፍ ነበር። ወደ ተለያዩ ጉዳዮችና ቁም ነገሮች ውስጥ መግባት የጀመርኩት እዚህ ትምህርት ቤት ከገባሁበት ጀምሮ ነው። ለምሳሌ በትምህርት ቤታችን በመምህር መርከቡ ይመራ የነበረ የሚኒ ሚዲያ ፕሮግራም ቋሚ ዝግጅቶች ይዤ ለተማሪዎች የማቀርብበት፣ ከአቃቂ የኢትዮጵያ ቤተሰብ መምሪያ ስልጠናዎች ወስጄ የስነ ተዋልዶ ጤና በትምህርት ቤት የተማሪ ክበባት በድፍረት ማሰልጠን የጀመርኩበት፣ በክፍለ ከተማችን ባለው የሕፃናት ፓርላማ ከነ ዮናስ ብርሃኑ ጋር ስራ አስፈጻሚ ለመሆን ከልብ የተፎካከርንበት፣ ራይት ቱ ፕሌይ የሚባል ቅዳሜ ማለዳ ላይ በጨዋታ በመማር ክህሎታችን ወደምናዳብርበት ፕሮጀክት የተቀላቀልኩበትና በትጋት የተሳተፍኩበት፣ ከእኔ በታች ለነበሩ የትምህርት ደረጃዎች የማጠናከሪያ ትምህርት ያለመታከት ያስተማርኩበት፣ የምጽፋቸው ጽሑፎች ከክፍልና ከትምህርት ቤት መድረክ አልፈው በወቅቱ ገበያ ላይ ለወጡት መጽሔቶች ላይ በሐሳብ ሽርሽር በሚል ተከታታይ ወጎችን የጻፍኩበት፣ በዚሁ ልክ ደግሞ ከምማርበት ክፍል ውስጥ የደረጃ ተማሪ የነበርኩበትና ቁም ነገር የተሞላበት ጊዜ ያሳለፍኩበት ጥቂቶቹ ነበሩ። ያን ጊዜ በዚያ መልክ ባልጠቀምበት ኖሮ የዛሬዋን ጠንካሯን ሀናን ለማየት አልበቃም ነበር። ከክፍል ትምህርት ውጪ ያለ እረፍት የተሯሯጥኩባቸው፣ የተጫወትኩባቸው፣ የተሰደብኩባቸው፣ ከዕድሜ እኩዮቼ ፌዝ የተቀበልኩባቸው፣ ሳቅ ያስተናገድኩባቸው፣ እብድ ነች የማትገባበት የለም፣ እሷ ማንንም አትሰማም፣ በዚህ መንገድ ከቀጠለች ትምህርቷን አትጨርስም የተባልኩባቸው፣ እነዚያ በቁም ነገር የተሯሯጥኩባቸው ጊዜያት ሁሉ ትናንትናዎቼና የህይወት ተሞክሮዬ አካል ናቸው። በእነዚያ ብዙ ስንክሳሮች ውስጥ ተደብቄ ነው ለዛሬ እኔነቴ በቃሁት።